አስተምሮ እንቁ የሆነ ወንድማችን ነው ያረፈብን። ለኛ ጎደለብን። እውነት ሚዲያ ታይታ ሙገሳ ሲወድ አታዩት። ለታይታ ሲወጣ ለታይታ ሲገኝ አታገኙትም። እሱ ዲያቆን ሄኖክ ኃይሌ እንዲህ አለ። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀይር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበር። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበር። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣው ሰባኬ ወንጌል ነበር። በእርሱ ትእዛዝ ጥቆማ ብዙ ጉባኤያት ተሰማርተን አገልግለናል። በእጅግ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎንህ ነው። ከወር በፊት በጃንዋሪ 30 ደውሎ ለአንድ ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበር። በመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናሾቹን አይዟቸው የሚል ታላቅ መምህር ማግኘት ብርቅ ነው በዚህ ዘመን። ትላንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ ሲያገለግል እንደ ጳጳስ ተከብሮ የኖረው መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናትን ያድልን ለኛ። እንደ ሰባኪ ኖሮ እንደ ጳጳስ ተከብሮ የኖረ ወንጌል እየሰበከ ከገጠር እስከ ከተማ ብፁዕ አቡነ ሕምባቆም ጋር በፈረስ በአህያ በጋሪ እየተጫነ ሄደ። ገጠር በእግሩ እየሄደ የሰበከ ከሀገር ውጪ እየሄደ በተጠራበት የሌሎቹ እንደሚደረገው የገንዘብ ክፍያ ሲከፈለው ለሱም አይቀበል። ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርሳልነው አትነዋል። ለነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል።